ክቡራን ተመልካቾቻችን እንደምን ቆያችሁ? ይህ በመንፈሳዊ ቻናል ተዘጋጅቶ የሚቀርብላችሁ የትንተና ሰዓታችን ነው። በትንተና ሰዓታችን ስለ ሐሰተኛው ክርስቶስ ሊገለጥ መቃረብና ስለ ቀየዋ ጊደር መስዋዕት መሆን እንደዚሁም አንድ ተገቢ ያልሆነ ተግባር ሊፈጽም ሲል በቁጥጥር ስለዋለ ወጣት በአጠቃላይ እንደዚሁም በዓለም ዙሪያ የተከሰተ ስላለው ስለ ወቅታዊውም ጉዳይ ጨምረን በትንተና ሰዓታችን እናያለን። ከእናንተ ጋር አብሬ የምቆየው እኔ አገልጋይ ጥላሁን ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ዛሬ በአዲስ ርዕስ ተገናኝተናል። በዓለም ዙሪያ በጣም ወቅታዊ የሆኑ ብዙ ጉዳዮች እየተከሰቱ ይገኛሉ። ከነሱ መካከል በመካከለኛው ምስራቅ እየተከሰተ ያለው ጦርነት አሁን የዓለምን ትኩረትና ቀልብ ይዞ ያለው ጉዳይ ይመስለኛል። ከሁሉም በላይ ደግሞ ለእኛ ለክርስቲያኖች ትልቅ መልእክት ያለው ጊዜ ነው ብዬ አስባለሁ። ምክንያቱም ከመቼውም ጊዜ በላይ የኢየሱስ ክርስቶስ መምጣትና የእኛም ወደሱ መሄድ የቀረበበት ጊዜ አለ ብዬ አላስብም። የተነገሩ ትንቢቶች ሁሉ የተፈጸሙ፣ ምናልባትም ተፈጥሯዊ ከሆኑ ትንቢቶች ሁሉም በሚባል ደረጃ ተፈጽመዋል። ይህ አሁን ላይ በምድር ላይ የሆኑ ያሉት ሁኔታዎች በሙሉ የኢየሱስ ክርስቶስን መምጣት አጉልተው የሚያሳዩን ይመስለኛል። እኛ ክርስቲያኖች ከመቼውም ጊዜ በላይ ነቅተን መጠበቅ አለብን ብዬ አስባለሁ። ምናልባት የጌታን መምጣት ውዥንብርም እንዳይፈጥርብን እንደዚሁም ደግሞ ክርስቲያን እየጸለየ ነው መጠበቅ ያለበት ብዬ አስባለሁ። የጌታን መምጣት ሁልቀን በቅድስና በመሆን መጠባበቅ አለብን ብዬ አስባለሁ። የሐሰተኛው ክርስቶስ የመገለጡ ሁኔታ ከመቼውም ጊዜ በላይ የቀረበበት ጊዜ ላይ እንገኛለን። በተለይ ሶስተኛው ቤተ መቅደስ ለመገንባት እስራኤላውያን ጥረት እያደረጉ ይገኛሉ። ይሄ የሶስተኛው ቤተ መቅደስ የሚባለው የሰለሞን ቤተ መቅደስ ነው። ይሄ ቤተ መቅደስ ሐሰተኛው ክርስቶስ የሚገለጥበትና ገብቶ የሚመለክበት ቤተ መቅደስ ሲሆን ለዚህ ቤተ መቅደስ ደግሞ የመጀመሪያው የመስዋዕት ስርዓት አለ። ይህን የመስዋዕት ስርዓት ለማከናወን ደግሞ የቀዩዋ ጊደር መኖር አስፈላጊ ነው። ወደዚህ ጉዳይ ዲቴል ከመግባቴ በፊት ከአማራ ክልል አንድ የተሰማ ዜና ነበር። ይሄ አማራ ክልል የተሰማው ዜና ምንድን ነው? አንድ ወጣት እንደዚሁ ተመሳሳይ ወጣት ላይ ተገቢ ያልሆነ ተግባር ሊፈጽም ሲል ፖሊስ በቁጥጥር አውሎታል። ይህ ወጣት ብዙ ጊዜ በማህበራዊ ሚዲያ ላይ አንዳንድ ወጣቶች ተገቢ ባልሆነ መንገድ ሊያናግሯችሁ ይችላሉ። ምናልባት የእናንተን ውበት ከማድነቅ ከተለያዩ ነገሮች ግን ጥንቃቄ ብታደርጉ ጊዜው የከፋበት ስለሆነ ማለት ነው። እና ስሙ እንዳልጠራ ዩቱብ ስለሚያግደኝ ነው። ስለዚህ ወጣት አንድ ወጣት ላይ አስገድዶ ተገቢ ያልሆነ ነገር ሊፈጽም ሲል ፖሊስ በቁጥጥር ስር አውሎታል። እና ከመቼውም ጊዜ በላይ ጥንቃቄ ማድረግ አለብን እንደዚህ አይነት ሰዎችም ስላሉ ማለት ነው። እና ይህ መረጃ ያነቃቸዋል ብዬ ነው በአጋጣሚ ከሶሻል ሚዲያ ላይ ስላገኘሁት ነው። ትንተናችንን ስንቀጥል በተለይ እቺ ቀዩዋ ጊደር የተገኘችበት ቦታ ከአሜሪካ ነው የተገኘው ቀዩ ጊደር እና እንከን የሌለባት መሆን እንዳለባት በመጽሐፍ ቅዱስ የተጻፈ ነገር። ይሄ በኦሪት ዘኍልቍ ምዕራፍ 19 ላይ የምትታረደዋ ወይም ለመስዋዕትነት የምትቀርበዋ ቤተ መቅደሱ ከመሰራቱ በፊት ማለት ነው። እቺ ጊደሯ እንከን የሌለባት መሆን አለባት። እና የመጀመሪያው ስቴፕ ስርዓት ነው ይሄኛው ስርዓት ማለት ነው። ምክንያቱም ቤተ መቅደሱ ከመሰራቱ በፊት ለኃጢአት ያቺ ጊደሯ መሰዋት ይኖርባታል። እችን ፍጹም የሆነች ጊደር ወይም ሌላ አይነት ቀለም ያልተቀላቀለባት ቀይ የሆነች ሙሉ በሙሉ ቀይ የሆነች ጊደር ለማግኘት ነው የነሱም ጥረት ማለት ነው። እና ምንም አይነት እንከን ሊኖርባት አይገባም። ምንም አይነት ቀንበር ተጭኖባት የሚያውቅ መሆን የለባትም። እና እችን የመንጻት ስርዓት የምታከናውን ጊደር እንዳገኙ አንዳንድ መረጃዎችም እየወጡ ይገኛሉ። እሱ ብቻ ሳይሆን ይሄንን ቤተ መቅደስ ለመስራት ቦታው የአላስኪድ የሚገኝበት ቦታ ነው የተመረጠው። ይሄ ቦታ ደግሞ ትልቅ ግጭት የሚያስነሳ ነው በሙስሊሞችና በክርስቲያኖች መካከል። አሁን ግጭቱን የሚያባብሰውም ምናልባትም ከኢራንና ከእስራኤል ጦርነት ጀርባ ያለው ምክንያትም አንዱ የሃይማኖት ግጭት ነው እና ትልቅ ትኩረት የሚሰጥበት የሚያደርገውም ለዛ ነው። አሁን ላይ ይሄንን ቤተ መቅደስ ለመስራት እስራኤላውያን እንቅስቃሴ እያደረጉ ነው። ምናልባት አሁን ጦርነቱ ተፋፍሞ ቀጥሎ ነው ያለው። በእርግጥ እነሱም ሚሳኤሉን እየተኮሱ ነው። የተለያዩ አይነት ውጊያዎች አሉ። እስራኤልም በሚሳኤል እየተደበደበች ትገኛለች። ኢራንም እንደዛው። አሁን በመካከለኛው ምስራቅ ያለው ነገር ትንሽ አሳሳቢ ደረጃ ላይ የሚገኝ ይመስለኛል። ይሄ ግጭትና ጦርነት ግን ትልቁ ዋና ዓላማው የሳቢው መስል ወይም ሐሰተኛው ክርስቶስ የመገለጡ ትልቁ ምክንያት ነው። ወይም ሐሰተኛው ክርስቶስ ለማምጣት የሚደረግ መንፈሳዊ ውጊያም ጭምር ነው። ስለዚህ ይሄ ሐሰተኛው ክርስቶስ መንፈስ ወይም ስፒሪቱ በዛ በሚድል ኢስት ውስጥ በጣም እየሰራ ነው ያለው።
ክርስቲያኖች ከመቼውም ጊዜ በላይ ነቅተው መጸለይ ያለባቸው ጊዜ ላይ ነው የምንገኘው። ምክንያቱም አሁን ወደ ጌታ የምንናጠቅበት ሰዓት መች እንደሆነ አናውቅም፣ በድንገት ሊሆን ይችላል። ስለዚህ እስራኤላውያን ይህንን ሶስተኛውን ቤተ መቅደስ ለመስራት እየተጣጣሩ ነው ያሉት። ዮሐንስ ወንጌል ምዕራፍ 5 ከቁጥር 43 ላይ ኢየሱስ ክርስቶስ ስለ ሐሰተኛው ክርስቶስ ተናግሮ ነበረ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም፣ ሌላ በራሱ ስም ቢመጣ እሱን ትቀበሉታላችሁ ይላል። ስለዚህ አብዛኛው እስራኤላዊ ኢየሱስ ክርስቶስን አልተቀበሉም። የተቀበሉት በጣም ጥቂት አይሁዶች ናቸው፣ ጥቂት እስራኤላውያን ናቸው የተቀበሉት። እና ለዛ ነው ሮሜ ምዕራፍ 9 ከቁጥር 27 ላይ ሐዋርያው ጳውሎስ የኢሳይያስን ሐሳብ ጠቅሶ የሚናገረው የእስራኤል ልጆች ቁጥር ምንም እንደ ባህር አሸዋ ቢሆንም ቅሬታዎች ይድናሉ ይላል። በሌላ ስፍራ ምን ይላል? ሮሜ ምዕራፍ 11 ከቁጥር 5 ላይ እንደዚሁም በአሁኑ ዘመን ደግሞ በጸጋው የተመረጡ ቅሬታዎች አሉ ይላል። ስለዚህ ከእስራኤላውያን የሚድኑት በጣም ጥቂት መሆናቸውን መጽሐፍ ቅዱስ ይነግረናል። ምክንያቱም አብዛኛዎቹ በኢየሱስ ክርስቶስ አላመኑ፣ በኢየሱስ ክርስቶስ አምነው አልዳኑ። አሁንም ኢየሱስ ክርስቶስ መጥቶ እንደሚያድናቸው ገና ይሄ በኢሳይያስ የተነበየው ድንግል ትወልዳለች የሚለው ሐሳብ ገና እንደሚወለድ ነው እየጠበቁ ያሉት። ስለዚህ አንዱ የጥፋት ልጅ እንደሚገለጥ በመጽሐፍ ቅዱስ ውስጥ በግልጽ የተጻፈ እውነት ነው። ይህን ለማስረዳት ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 4 ብንመለከት እንደዚሁም ተመሳሳይ ሐሳብን ይነግረናል። ምንድነው በዚህ ሁለተኛ ተሰሎንቄ ላይ የሚናገረው? ከቁጥር 4 ላይ እኔ እግዚአብሔር ነኝ ብሎ አዋጅ የነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ እሱ ነው ይላል። ስለዚህ ሐሰተኛ ክርስቶስ እኔ አምላክ ነኝ ብሎ ነው የሚመጣው። ስለዚህ እስራኤላውያንም እንደዚሁ ይቀበሉታል ማለት ነው። በአንድ ስፍራ ደግሞ ምን ይላል? ከሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትርንም መስዋዕት ያስቀራሉ፣ የጥፋትን ርኩሰት ያቆማሉ ይላል። ይሄ በዳንኤል ምዕራፍ 11 ከቁጥር 31 ላይ የተጻፈ ነገር ነው እና መጽሐፍ ቅዱስ ትንቢቱ ሊፈጸም ግድ ነው። ይሄ በፍጹም ማንም ሰው ሊቀይረው ማይችል ትንቢት ነው። ማንም ሊለውጠው ማይችለው ትንቢት ነው። አሁን ግን እኛ ክርስቲያኖች በልጁ በኢየሱስ ክርስቶስ አምነን የዳንን የጌታን መምጣት የምንጠባበቅ ሁሉ ቅድስናችንን ጠብቀን ንጽህናችንን ጠብቀን የጌታን መምጣት መጠባበቅ አለብን። በዚሁም ስለ ቤተ መቅደሱ ካነሳን አይቀር በቤተ መቅደስ ውስጥ ያሉት ዕቃዎች ሊሟሉ ጭምር ይገባል። ይሄ ሐሰተኛው ክርስቶስ እንዲገለጥ ማለት ነው። ይሄ ቤተ መቅደሱ ይሰራል የተባለበት ስፍራ መስጊድ አለ። ይሄ መስጊድ አሁን እንዲፈርስ ነው ሐሳቡ። መስጊዱን አላስከ መስጊድ ይባላል። ይሄ ለሙስሊሞች ሶስተኛው ቅዱስ ስፍራ ነው። ይሄ መስጊድ ከፈረሰ በኋላ ቤተ መቅደሱ ይሰራል። እዛው አካባቢ ማለት ነው። እዛው ቅርብ ነው የሚሰራው። ከዛም በኋላ ነው ስርዓቶች የሚከናወኑት እና ለቤተ መቅደሱ የሚሆኑ ግብአቶችን ቢሆኑ ሙሉ በሙሉ የሉም፣ ጠፍተዋል። ምናልባት ለቤተ መቅደሱ ውስጥ የሚቀመጠው ታቦት እንኳን ሊገኝ አልቻለም። ምናልባት አንዳንድ ጊዜ ኢትዮጵያ ላይ ይገኛል፣ ግብጽ ላይ ይገኛል የሚሉ መላምቶች አሉ። ኢትዮጵያ ውስጥ በአክሱም ጽዮን ቤተክርስቲያን ውስጥ በስውር ተደብቆ ይገኛል የሚል ታቦቱ እዛ እንደሚገኝ ግምቶች አሉ። ግን በእርግጠኝነት የተረጋገጠ ነገር የለም። ታቦቱም ቢሆን እየተፈለገ ነው የሚገኘው። ግን ለእኛ ይሄ ሐሰተኛው ክርስቶስ መገለጥ የፍጻሜው ዘመን ምልክት ነው እና ከመቼውም ጊዜ በላይ መጸለይ ያለብን፣ ከመቼውም ጊዜ በላይ ወደ ጌታ መቅረብ ያለብን ጊዜ ይመስለኛል። አሁን በመካከለኛው ምስራቅ ላይ ባለው ክስተት ተደናብረን መዘናጋትም የለም፣ እንደዚሁም ደግሞ ማይሆን እንትን ውስጥ መግባት የለብንም። ጌታን በሰከነ መንፈስ ሆነን ሳንዘናጋም ሳንቻኩልም ጌታ ኢየሱስ ክርስቶስ እንደሚመጣ በተስፋ መጠባበቅ አለብንና ትንቢቶች ሁሉ ተፈጽመዋል። መጽሐፍ ቅዱስ ላይ የተጻፉ ትንቢቶች ሁሉ ተፈጽሞ ያለቁበት ዘመን ላይ እንገኛለን። ይህ ቪዲዮ ለብዙዎች ሊያነቃ ስለሚችል ላይክ እና እንደዚሁም ሼር እያደረጋችሁ ለብዙዎች እንዲደርስ አድርጉ። ቻናላችን ሻዶ ባን ላይ ስለሚገኝ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ ሁላችሁንም በጌታ ፍቅር ጠይቃችኋለሁ። ከእናንተ ጋር ብሬ የቆየሁት እኔ አገልጋይ ጥላሁን ነበርኩኝ። ቪዲዮን እስከ መጨረሻው ስለተከታተላችሁ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ባይ